ጋይስ ዛሬ በጣም በተለመዱ በእንግሊዝኛ ኮመን ፍሬዞች ተገናኝተናል። ፍሬዝ ምን ማለት ነው? ኢን አዘር ታይም አልቶቹ ግን አባባሎች ማለት ነው። እሺ አባባሎችና አገላለጾች በአጭሩ ስንገልጻቸው እንዴት ነው የምናወራባቸው? ዛሬ 10 የሚሆኑ ኮመን የሆኑ ፍሬዞችን ይዤላችሁ መጥቻለሁ። እስከ መጨረሻው ማየት እንዳትረሱ። ኦኬ ሶ ኢት ሴስ ኢትስ ኦን ሚ። የመጀመሪያው ቃል ምን ይላል? ኢትስ ኦን ሚ። አንድ ሰው ኢትስ ኦን ሚ ካላችሁ ምን ማለቱ ነው? ምን እያላችሁ ይሆናል? እስቲ ለምሳሌ ፎር ኤግዛምፕል ኢፍ ሰምባዲ ሴይስ ኢትስ ኦን ሚ ካላችሁ ምን እያለ ነው? ኦር አይ ዊል ፔይ ባይ ዘ ቢል። አይ ዊል ፔይ ዘ ቢል ካላችሁ ምን ማለት ነው? አይ ዊል ፔይ ዘ ቢል ማለት እኔ ከፍላለሁ፣ በእኔ ነው፣ ዛሬ ሂሳቡ በእኔ ነው ስትሉ ኢትስ ኦን ሚ። በቃ ይሄ ጓባዥ ለሆናችሁ ሰዎች ነው። ዛሬ እኔ ነው የምከፍልላችሁ ማለት ከፈለጋችሁ ኢትስ ኦን ሚ ኦር አይ ዊል ፔይ ዘ ቢል ማለት ትችላላችሁ። ኦኬ ይሄ ሆቴል ቤቱን አሁን ሄዳችሁ በጣም የተለመደ ኮመን እንግሊዝኛ ነው። እሺ ሁለተኛ በት አውት በት አውት በት አውት በት አውት በት አውት ስንል ተወኝ ማለት ነው። በት አውት ካላችሁ ምን ማለት ነው? ተወኝ፣ ሊቭ ሚ አሎን። ተወኝ ተወኝ ስትሉ እንዴት ነው ትሉት? እንግሊሽ በት አውት። ኦኬ ዘ ፈርስት የመጀመሪያው ልጠይቃችሁ እስቲ እንደዚህ ማለት ፈልጉ በእኔ ነው ዛሬ ሂሳቡ ስትሉ እንዴት ነው ትሉት? ሃው ዱ ዩ ሴይ? ኢትስ ኦን ሚ አይደል? ኢትስ ኦን ሚ ማለት ትችላላችሁ። እሺ ሁለተኛው ብቻዬን ተወኝ፣ ብቻዬን ተወኝ ስትሉ እንዴት ትላላችሁ በእንግሊዝኛ? ሃው ዱ ዩ ሴይ? ብቻዬን ተወኝ ስትሉ እንዴት ትላላችሁ? በት አውት ኦር ሊቭ ሚ አሎን። ሊቭ ሚ አሎን ማለት ትችላላችሁ። ሊቭ ሚ አሎን። ያ ሊቭ ሚ አሎን፣ ሊቭ ሚ አሎን። ኦኬ ሶስተኛ ሃንግ ኦን። ሃንግ ኦን ምን ማለት ነው? ሃንግ ኦን። እሺ ኦኬ ላሳያችሁ እስቲ ገምቱ እናንተ። ለምሳሌ ዩ አር ጀስት በጣም ቸኩላችኋል፣ ስራ ለመሄድ 2 ሰዓት ምናምን ሆኗል፣ ቢሮ የግድ መግባት አለባችሁ። ሶ ከዛ የሆነ ሰው ደግሞ ከውጭ እየጠራችሁ ነው። ሶ ያን ጊዜ እንዴት ነው የምትሉት? ጠብቀኝ ትላላችሁ አይደለም? ያ ስለዚህ ጠብቀኝ ስትሉት ፕሊዝ ዌት ሚ ኦር ዌት ኤ ሞመንት እንላለን። ስለዚህ ጠብቀኝ ስትሉ ኦር ሃንግ ኦን ፕሊዝ ማይ ፍሬንድ ትላለህ እንዴ ካሜራማን? ጠብቀኝ አትልም ጓደኛ ሲጠራ? እሺ ሶ ሃንግ ኦን ስንል ምን ማለት ነው? ዌት ኤ ሞመንት ማለት ነው። ያ እሺ አራተኛ ላይ ደርሰናል። እስቲ ኖ ወሪስ ካለ አንድ ሰው ምን እያላችሁ ነው? ኖ ወሪስ። ያ ኢፍ somebody says ኖ ወሪስ ቢላችሁ ምን እያላችሁ ነው? ኖ ወሪስ። ኖ ወሪስ ካለ ምን ማለት ነው? ኢትስ ናት አ ፕሮብሌም ማለት ነው። ችግር የለውም፣ ኢትስ ናት አ ፕሮብሌም፣ ችግር የለውም፣ ኧረ ተው ምን ጣጣ አለበት ምናምን በቃ ጣጣ የለውም ስትሉ ኢትስ ናት አ ፕሮብሌም፣ ኢትስ ናት አ ፕሮብሌም፣ ናት ፕሮብሌም፣ ኢትስ ናት አ ፕሮብሌም። ለምንድን ነው ናሬ የምንለው? በሌላ ክላስ አስተምራችኋለሁ። ኖ ወሪስ። ስለዚህ ችግር የለውም ስትሉ ኧረ አትጨናነቅ እንዴ ሰው ዕዳ ኖሮበት ተጨናንቆ በእናትህ እንዴት እንደምከፍልልህ እኮ ግራ ገብቶኛል ስለ ብራዘር ኖ ወሪስ አትጨናነቅ በቃ እንዴ ኢትስ ናት አ ፕሮብሌም ችግር የለውም ስትሉ you can express or use this expression በዚህ አገላለጽ ተጠቅማችሁ በቃ መግለጽ ትችላላችሁ። እሺ ዋትስአፕ ይላሉ። ዋትስአፕ እቺ በጣም በፈረንጆቹ በአራዳዎቹ የተለመደች ናት። ዋትስአፕ ይላሉ። አንድ ሰው ዋትስአፕ ቢላችሁ እንደዚህ እንዳትሉ እሺ። ዋትስአፕ ካላችሁ ሃው አር ዩ እያላችሁ ነው። ሃው አር ዩ እያላችሁ ነው። ሃው አር ዩ እያላችሁ ነው ያ ሰውዬ ማለት ነው። ሃው አር ዩ እንዴት ነህ ስትል በጠዋት ዋትስአፕ። እስቲ ካሜራ ዋትስአፕ በል እስቲ። ዋትስአፕ እስቲ በለው። ሃው አር ዩ ነው አንተ የምታውቀው። ስለዚህ ግን ዋትስአፕ ካልክ የሆነ ሰውን እያልክ ነው፣ ሰላም ነው እያልክ ነው። ያ እሺ ስንተኛ ላይ ደረስን? 7 ያ 7ኛ ላይ ኢትስ አ ፒስ ኦፍ ኬክ። ፒስ ኦፍ ኬክ ካላችሁ ነው ማለት ነው። ፒስ ኦፍ ኬክ ፒስ ኦፍ ኬክ ማለት ኢዚ ማለት ነው። ኢዚ። ኧረ እቺ ኬክ እንደ ማቆራረጥ ነው በቃ። እቺማ ለእኔ በጣም ቀላል ነች ስትሉ ኢትስ አ ፒስ ኦፍ ኬክ። ኧረ ፈተናው እንዴት ነበር? ኧረ እቺ ምን ፈተናዋ ጠቅ 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 አድርገን የወጣ ነው በቃ በጣም ቀላል ነች ስትሉ ኢትስ አ ፒስ ኦፍ ኬክ ኦር ኢትስ ኢዚ ማለት ትችላላችሁ። ኢዚ። ስለዚህ ኢትስ አ ፒስ ኦፍ ኬክ ማለት ምን ማለት ነው? በጣም ቀላል ነው ማለት ነው። በጣም ቀላል ነው። ያ ኦር ኢት ኢዝ ኢዚ ማለት ነው። ኢዚ። ሚኒስትሪ ተፈተና ነበር። ካሜራማን እንዴት ነበር? አሪፍ ነው። ስለዚህ ቀላል ነበር ስትል ነው ትራ ኢትስ አ ፒስ ኦፍ ኬክ አይደል? ኢትስ አ ፒስ ኦፍ ኬክ። እሺ ሆልድ ዩር ሆርስስ። ሆልድ ዩር ሆርስስ ካለ አንድ ሰው ነው። ሆርስ ምንድን ነው? ፈረስ ነው። ሆርስ ማለት ፈረስ ማለት ነው። እሺ ሆልድ ዩር ሆርስስ ኦር
ሉጋምን ያዝ አድርጎ እያለ ነው። ሆልድ የፈረሱን ሉጋም ግን እንደዛ እያለ ማለት አይደለም። ዌይት ኦር ስሎ ዳውን እያለ ነው። ተረጋጋ ማለት ስትፈልግ እንዴት ነው የምትለው? ሆልድ ዩር ሆርስስ ማለት ትችላለህ። እስቲ በለው ሆልድ ዩር ሆርስስ በለው እስቲ። ኦር ዌይት ማለት ይችላል። አረ ስሎ ዳውን ብሮ ዋት አር ዩ ዱይንግ ያ ሆልድ ዩር ሆርስስ ዋይ ዩ አር ረሺንግ ማለት ትችላለህ ማለት ነው። አረ ተረጋጋ ሆልድ ዩር ሆርስስ። እሺ ኢን ኖ ታይም ምን ማለት ነው? ኢን ኖ ታይም ኢትስ ማይ በርዝዴይ። ኢን ኖ ታይም ማለት በቅርብ ቀን ማለት ነው። አሁን በቅርብ ቀን የሚወጣ ፊልም አለ። ኢትስ ኢን ኖ ታይም ኦር ካሚንግ ሱን ማለት ነው። ፊልም ላይ ካሚንግ ሱን ምንድነው እናውቃታልና፣ ስለዚህ ኢን ኖ ታይም ካላችሁ አንድ ሰው ኢን ኖ ታይም ማለት በቅርብ ቀን ጠብቀኛ። አሁን ዊ ሃቭ አ ቴስት ኢን ኖ ታይም ካልኩኝ ማለት ነው በቅርብ ጊዜ ፈተና አለን ማለት ነው። እሺ ሌላ ነገር አለን። በቃ ካሚንግ ሱን ዊ ሃቭ አ ቴስት ማለት ነው። እሺ አስረኛ ላይ ደርሰናል። አውት ኦፍ ዘ ብሉ ምን ማለት ነው? ብሉ ምንድን ነው? ሰማያዊ ነው። ስለዚህ ብሉ ሰማያዊ ስለሆነ አውት ኦፍ ዘ ብሉ ከሰማያዊ ውጭ ማለት አይደለም። ኮምፕሊትሊ አንኤክስፔክትድ ይላል። ኮምፕሊትሊ አንኤክስፔክትድ ዳት ሚንስ በቃ ሳይጠበቅ በድንገት በቃ ምንድን ነው እንደው የሚሉት ጠፋብኛ አማርኛው፣ ግን በቃ ድንገት ሳይጠበቅ ብሎ በአንድ የሆነ ነገር ሲከሰተባቸው፣ ለምሳሌ ፈተና እናንተ አልተዘጋጀም ይሆናል። ፈተና ሳትዘጋጅ ድንገት ይመጣና ለካ ፈተና ሰኔ 16 ነው ስትባል እንዲህ ወይኔ ትላለህ ማለት ነው። ሶ ዛት ታይም አውት ኦፍ ዘ ብሉ ካላል ምን ማለት ነው? ወይኔ ሳይጠበቅ ደረሰብኝ ማለት ነው። አሁን ለምሳሌ 2017 እያለቀ ነው። አውት ኦፍ ዘ ብሉ ነው፣ በቃ ሳይጠበቅ ነው ያለቀው፣ ምንም ሳናቀው። እሺ እቺ ደግሞ እኔ 10 መልሼ የላችኋለሁ። እናንተ 10ኛውን ሜክ ኢት ኢዚ ምን ማለት ነው? ሜክ ኢት ኢዚ ምን ማለት ነው? ሜክ ኢት ኢዚ ኮሜንት ላይ እቺን ሐሳብ ትጽፉልኛላችሁ ማለት ነው። ሁላችሁም እቺኛዋን ኮሜንት ላይ ኦን ዘ ኮሜንት ሴክሽን መልሱን እንድትመልሱ ጠይቃችኋለሁ። ሶ እስቲ አሁን እናንተ ናችሁ አስተማሪዎቹ። ከ10 ጠይቃችኋለሁ። ከ10 ስንት እንዳገኛችሁ በዛው ላይ ይሄንን ኮሜንት ላይ ትነግሩናላችሁ ማለት ነው። ኦኬ አንደኛ ኢትስ ኦን ሚ ካለ አንድ ሰው ምን ማለት ነው? 3 ሰከንድ ሰጣቸዋለሁ። 1 2 3 ምን ማለት ነው? ኢትስ ኦን ሚ ካለ እኔ ከፍላለሁ ማለት ነው። ያ እኔ ከፍላለሁ እያላችሁ ነው። እሺ ሁለተኛ ባት አውት ካለ ምን ማለት ነው? አንድ ሰው ባት አውት ያ if somebody says ባት አውት yeah I was thinking about myself and somebody come to me and said but out what somebody say leave me alone ካላችሁ ምን ማለት ነው? እሺ 1 2 3 ምን እያለ ነው? ተወኝ እያለ ነው። ተወኝ እያላችሁ ነው። እስቲ ስንት እንደመለሳችሁ በዛው ንገሩ። ሃንግ ኦን ካላችሁስ ሃንግ ኦን እያላችሁ ከሆነ ምን እያላችሁ ነው? ያ ሃንግ ኦን please hang on my friend I'm just rushing time is up I know that እንደዛ ካላችሁ ምን እያለ ነው? wait a moment ማለት ነው። wait a moment ወይ ትንሽ ጠብቀኝ እያላችሁ ነው። ቅድም ነግሬያችኋለሁ ኦልሬዲ። እሺ no worries ካላችሁ no worries I say for you and I come and you have a date and I said no worries don't worry my brother ብለህ ምን እያልኩ ነው? በቃ አትጨናነቅ እያልኩ ነው። ስለዚህ no worries ማለት ነው። እሺ አምቤት ዘልየዋለሁ እንደ ቅድም ይሄንን አምቤት። እሺ ሳልዘለው አልቀርም። ለማንኛውም አምቤት ካለ እዚህ ጋር I'm very tired ማለት ነው። I'm very tired በቃ በጣም ደክሞኛል፣ በቃ ዝልን ያለኝ በቃ አሁንማ አሰለቸኝ ስትሉ አምቤት today አምቤት። ቤት ማለት ምንድነው? መድከም። አምቤት ማለት ትችላላችሁ። እሺ what's up bro ብላችሁስ what's up ምን ማለት ነው? ሰላም ነው። what's-up ካል ምን ማለት ነው? በቃ ሰላም ነው ማለት ነው። በቃ what's-up or the most common ኢትዮጵያ ውስጥ የምታውቀው how are you ማለት ነው። እሺ it's a piece of cake ካልኩስ piece of cake ማለት በጣም ቀላል ነው ማለት ነው። it's a piece of cake እሺ ስምንተኛ hold your horses ካልኩስ hold your horses ካል ምን ማለት ነው? 1 2 3 hold your horse or wait
ወይም ስሎ ዳውን ተረጋጋ፣ ምን ያስቸኩላል ማለት ነው። ሆልድ ዩር ሆርስስ ማለት ነው። እሺ ኢን ኖ ታይም ካልኩስ፣ እቺ እንደው ምርጥ የዛሬዋ ኤክስፕሬሽን መሆን አለባት። በቃ ኢን ኖ ታይም ምን ማለት ነው? በቅርብ ቀን። አሁን በቅርብ ቀን ስትሉ ኢን ኖ ታይም ማለት ትችላለች። ኢን ኖ ታይም ያ። እሺ አውት ኦፍ ዘ ብሉ ካለንስ፣ አውት ኦፍ ዘ ብሉ ኮምፕሊትሊ አንኤክስፔክት፣ በቃ ምንም ድንገት ሳይጠበቅ እንደ መብረቅ ማድረግ ነው በአንድ ጊዜ ማለት ነው። እሺ የመጨረሻዋን ሜክ ኢት ኢዚ የሚለውን እናንተ በኮመንት ላይ ትመልሳላችሁ እና ኮመንት ላይ ሁለት ነገር እንድጽፉ ነው። አንደኛው ስንት አገኛችሁ? I give you from 10 ከ10 ስንት አገኘ? 8 ከሆነ 8 ከ10 8 ብቻ ማለት ትችላላችሁ። ሶ መልካም የእንግሊዘኛ ጊዜ። ዋን ላቭ አላቪዮ ዊዝ ጌቱ